ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላም ተመኘሁላችሁ። እኔ በጣም ሰላም ነኝ ከነመላ ቤተሰቤ። የዛሬ ቪዲዮ እንግዲህ እንደሚሆነው እንደተመለከታችሁት ከመጀመሪያ እስከ መጨረሻ የኤቫ የልደት ዝግጅት ነው። ከመጀመሪያ ከዲኮሩ ጀምሮ ሁሉንም ነገር እዚህ ላይ ቀንጨብ አድርጌ ላሳያችሁ ፈልጌያለሁ። መግቢያ ላይ እንደተመለከታችሁት ካፕኬክ ነበረ። እሱን ካፕኬክ ከአንድ ቀን ቀደም ብዬ ማታ ላይ ሰርቼ አሳደርኩኝ። ልክ በነጋታው እንደዚህ ደግሞ ክሬም ውስጥ ቤት ውስጥ አዘጋጅቼ ክሬሙን አረጌበታለሁ ማለት ነው። ክሬሙን እንደዚህ ምንድነው በካን ያለውንም መግዛት ይቻላል። ከፈለግን ደግሞ እንደዚህ ቤት ውስጥ መስራት በጣም ቀላል ስለሆነ ቤቱም ውስጥ መስራት እንችላለን ማለት ነው። ግን አንድ የሚገርማችሁ ነገር እንደምትመለከቱት እዚህ ጋር እኔ እያያችሁኝ ነው ልበል። እዚህ ጋር እየተሰራ ነው ያለነው የልደቷን ዲኮር ውጭ ላይ ነበረ። ውጭ ላይ ነው ሳመር ስለሆነም አየሩን በጣም ቆንጆ ስለሆነ ውጭ ላይ ነው የምንሰራው አለና ፕላን ያደረግነው እንደዛ ነው። እና በቃ ሁሉ ነገር አነሳስተን በረንዳ ላይ ዲኮር ማድረግ ጀመርን። እንደምትመለከቱት ፀሐይ አለ እዛ ጋር ዛፉ ጋር የሚታያችሁ ፀሐይ አለ። አየሩ በጣም ደስ ይል ነበረ ዲኮሩን ሰርተን እስከምንጨርስ ማለት ነው። ዲኮሩን ራሳችን ሰርተን እኔ ባይዘዌ ለልጆቼ ልደት ለቲሻም እስከ 2 ዓመቷ ራሳችንን ዲኮር እየሰራ ነው በምንችለው መንገድ ማለት ነው። አይዶኖ እኔ ደስ ይለኛል ራሴው ዲኮሩን ሰርቼ ሳሳልፍ ለልጆቼ ልደት ድካም አለው፣ ግን በቃ ያ ነው በቃ ልደቱን ያከበርኩላቸው የሚመስለኝ እንጂ በቀላሉ ደግሞ እንደዚህ ሰው ሀይር አድርጋችሁ ዲኮር ፕሮፌሽናል ሊሰሩላችሁ ይችላሉ። ግን ደግሞ ራሳችሁ ስትሰሩት ደግሞ የሆነ ደስ የሚል ነገር አለ፣ ታይም ካላችሁ ማለት ነው። ምክንያቱም ታይም ያስፈልጋል ለመስራት። ኤኒዌይ እዚህ ጋር ዲኮሩን እኔም ባለቤቴን በመተጋገዝ እየሰራ ነው። በዛው ያው ቀንጭብ አድርጌ ላሳያችሁ ብዬ መቅረጽ ጀመርኩኝ እዚህ ጋር ማለት ነው። እኔም የራሴን ፓርት እሱም ትልቁን ፓርት ይዞ መስራት ጀመርን። ዲኮሩን ቆንጅዬ አድርገን እናሳያችኋለን። አያችሁት እዚህ ጋር ንፋስ እየጀመረ ነው፣ እየተንቀሳቀሰ ነበረ። ሆኖም ግን ለኤቫ ፎቶዋን ኦልሬዲ እያነሳኋት እያለ በጣም አደገኛ ንፋስ መጥቶ በሚገርማችሁ ሁኔታ የሰራነውን የለፋንበትን ዲኮር ብትንትን አደረገብን። ምንድነው ፊኛዎቹ ሁሉ መፈንዳት ጀመሩ። በቃ እንደገና ስሰቀል ንፋሱ ሲያወርደው በእንደዚህ አይነት መልኩ ልናከብር አንችልም ብለን እንደገና ፊኛም ጨማምረን ዲኮሩን እንደገና በአማረ ሁኔታ በቤት ውስጥ ሰራን ማለት ነው። ሌላ ልፋት ግን ያው ልጃችን ልደት ነው፣ ደስ ብሎን ሰራን። በዚህ መልኩ የኤቫን ልደት እያከበርንላት ነው ማለት ነው።
ሰው የኢቫዬ ልደት በእንደዚህ መልኩ ከእህቷ ጋር ተከበረላት። ቲሻ በጣም ተደስታ ነበረ። 2 ዓመቷ እስከ 2 ዓመቷ ሲከበር ምንም አታውቅም ነበረ። አሁን ሃፒ በርዝዴ ማለት ጀምራለች። በጣም ተደስታለች ከእህቷ ጋር። በጣም ደስ ይል ነበረ። እህት ኖሮ እንደዚህ ሲከበር ኤቫ በጣም እድለኛ ነች። ቲሻ ስላለቻት ከምር በጣም ደስ ይል ነበረ። እግዚአብሔር የተመሰገነ ይሁን ስለዚህ ቀን ስላደረሰን። እናንተ ቤተሰቦቼ በጣም ነው የምወዳችሁ የምናከብራችሁ። ሃፒ በርዝዴ ማለት እንዳትረሱ ለልጄ። ሃፒ በርዝዴ ኤቫ። ኤቫ ነው ስሟ። አዲስ ደግሞ ከሆናችሁ ለዚህ ቻናል እኔ ሄለን እባላለሁ። የ2 ልጆች እናት ነኝ። የምኖረውም ሮሜኒያ ሀገር ነው። ስለምትከታተሉኝ በጣም ወዳችኋለሁ። ሰብስክራይብ እንድታደርጉኝ በትህትና እጠይቃለሁ። ላይክ ማድረግ እንዳትረሱ። በያላችሁበት የዓለም ዳርቻ ሁሉ ይህንን ቪዲዮ የምትመለከቱ ሰላም ተመኘሁላችሁ። እዚህ ጋር አንዳንድ ጊዜ ፎቶም መስሏችኋል። ቪዲዮም ፎቶም እያደረግኩኝ ነበረ። ለዛ ነው እያዩ ነበረ። በዚህ መልኩ ኦልሞስት ልደቱን ጨርሰናል ለማለት ነው። እንወዳችኋለን። ባይ ባይ።